السلام عليكم ورحمة الله. يهسو يميناገረው እንስማና ኢንሻአላህ በሐዲስና በሰሂህ ሐዲስና እንደዚህ ደግሞ በሰለፎች አረዳድ መልስ እንሰጠዋለን። ባረከላሁ ፊኩም። እነዚህ አላህ Subhanahu Wa Ta'ala ከፍጡራን ጋር የሚያመሳስሉት ቡድኖች ከሚጠቅሷቸው ጸያፍ ንግግሮች መካከል አንዱ يضحك الله إلى رجلين يقتل أحدهما الآخر يدخلان الجنة የሚለውን ሐዲስ ይጠቅሱና ፍጡራዊ በሆነ ትርጉም አላህ Subhanahu Wa Ta'ala ይስቃል ማለት ነው ብለው ይተረጉሙታል። አላህ ይጠብቀንና እንግዲህ እንደሰማችሁት አላህን ከፍጡራን ጋር የሚያመሳስሉ በጸያፍ አላህን የሚገልጽ ይላል። ሱብሃነከ ረቢኛ አህለ ሱና ወልጀማዓ አላህን ከማንም ጋር እናመሳስልም። አላህ ይስቃል ያሉት ነብዩ አለይሂ ሰላቱ ሰላም ናቸው። እኛ ነብዩ አለይሂ ሰላቱ ሰላም የነገሩን በሰለፎች አረዳድ እንቀበላለን። ከማንም ጋር አላህን አናመሳስልም። ልክ የአላህን መውደድ እንደ ሰው እንዳላመሳሰልሁና የአላህን ማየት እንደ ሰው እንዳላመሳሰልሁና የአላህን ሱብሃነሁ ወተዓላ አዛኝነት እንደ ሰው እንዳላመሳሰልሁላ ልክ እንደዚሁ አላህ እንደሚስቅ እናሰብታለን። በሐዲስ ስለመጣ ማን ሰለፎቹ ስላጸደቁት ነገር ግን ከማንም ጋር ሳይመሳሰል ጸያፍ የምትለው 30 ጊዜ ጸያፍ አቂዳ ጸያፍ የምትለው ነብዩ አለይሂ ሰላቱ ሰላም አላህ ይስቃል ሲሉ ለኛ በጸያፍ የሆነ ነገር እያስተማሩ ነው ማለት ነው። ለአላህ ጸያፍ የሆነ ነገር እያስተማሩ ነው ነብዩ አለይሂ ሰላቱ ሰላም። አንተ ከነብዩ ተሽለክ ነው። ሱብሃነከ ረቢ። ተመልከቱ ነብዩ አለይሂ ሰላቱ ሰላም በተለያየ ሐዲስ ላይ ይህንን አላህ እንደሚስቅ ነገርናል። ከዛም ውስጥ አብዱላህ ኢብኑ መስዑድ ያስተላለፉት ሐዲስ እንግዲህ ሰሂህ ሙስሊም 187ኛ ሐዲስ። አልহামዱሊላህ እኛ በመረጃ ነው የምናወራው። ሐዲስ ይሄው ሐዲሱን ለጥፍላችኋለሁ። ሐዲሱ ረጅም ነው፣ ጊዜ እንዳልወስድባችሁ። ነብዩ አለይሂ ሰላቱ ሰላም ከመጨረሻ ከጀሃነም ወጥቶ ወደ ጀነት የሚገባን ሰውዬ ሲናገር አላህ Subhanahu Wa Ta'ala ዱንያንና ልክ እንደዛ ምሳሌ የዱንያን ያክል ብሰጥክ ምን እንደው ሲለው አላህ Subhanahu Wa Ta'ala ይህ ሰውዬ ምን ይላል? አተስተህዚኡ ወአንተ ረቡል ዓለሚን የዓለማቱ ጌታ ሆነ አንተ እኔ ላይ ታሾፋለህ እንዴ አላቸው አለ ይላል አላህ ይህ ሰውዬ። ከዛም በኋላ ይህን ሲናገሩ ነብዩ አለይሂ ሰላቱ ሰላም ፈضحك النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ሰላም ፈገግ አሉ። ያኔ ማለት ነው ግልጽ ነው አይደለ? ፈገግ አሉ። ከዛም በኋላ ለሰሃቦች ጠየቁ ነብዩ አለይሂ ሰላቱ ሰላም ለምን እንደሳኩኝ አትጠይቁኝም እንዴ? ከዛም በኋላ ወሚን ضحكت يا رسول الله በምንድን ነው የሳቅከው አንተ ያላህ መልእክተኛ ሲሏቸው ቃል ነብዩ አለይሂ ሰላቱ ሰላም እንደዚህ ያሉ ምን ሚን ضحك رب العالمين የዓለማቱ ጌታ አላህ Subhanahu Wa Ta'ala ስለሳቀ አሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ ነብዩ ሰሂህ ሙስሊም ላይ ገብታችሁ ማየት ትችላላችሁ። አላህ እንደሚስቅ በግልጽ አጽድቀዋል ነው። የአላህ መሳቅ እንደ ፍጡራዊ ትርጉም አይደለም፣ እንደ ፍጡር እንደሚስቀው አይደለም በፍጹም ላ። ልክ የአላህ መውደድ እንደ ፍጡር እንዳልሆነ ሁላ የአላህ መስማት ማየት እንደ ፍጡር እንዳልሆነ ሁላ ማለት ነው። ግልጽ ነው አይደለ? ሌላው ደግሞ እንደምትመለከቱ አንድ ሰለፍ አይጠቅስም። ተመልከቱ ምን ይላሉ ነብዩ አለይሂ ሰላቱ ወሰላም። ቀደም እንዳሳየኋቸው አላህ እንደሚስቅ እሳቸው አጽድቀዋል። ኢብኑ ጀሪር አጥ-ጠበሪ ታላቁ ሙፈሲር ኢብኑ ጀሪር አጥ-ጠበሪ ምን ይላሉ ኪታባቸው ላይ ኪታብ ተፍሲር ፊ ማዕሉሚ ዲን። ኢብኑ ጀሪር አጥ-ጠበሪ መቼ ያለፉ ናቸው? እንግዲህ እንደምትመለከቱት 310 ላይ የሞቱ ናቸው። 224 ላይ የተወለዱ ናቸው። እኛ አልহামዱሊላህ ያያችሁ ሰለፎችን ነው የምንጠቅሰው። አንድ ሰለፍ አይጠቅስም ይሄ ሰውዬ አንድ ለእምነቱ ማለት ነው። ምን ይላሉ ኢብኑ ጀሪር አጥ-ጠበሪ ኪታብ ተፍሲር ፊ ማዕሉሚ ዲን ልኬላችኋለሁ። ወአነሁ يضحك አላህ Subhanahu Wa Ta'ala ይስቃል አሉ ኢላ አብዲሂል ሙእሚን ወደ አንድ ሙእሚን ባሪያው አላህ ይስቃል ለቀውሊ ነብይ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ሰላም ስለነገሩን እናጸድቃለን ይላል። ተመልከቱ ሊለዚ ቁቲለ ፊ ሰቢልላህ ለዛ በአላህ መንገድ ላይ ስለተገደለው ሰው ያስመልክቶ ነብዩ ዐለይሂ ሰላቱ ሰላም ሲናገሩ ምን ስላሉ ኢነሁ ለቂየ አላህ ዐዘ ወጀል ወሁወ يضحك ኢለይሂ እሱ እኮ አላህን ተገናኝቷል አላህ ወደሱ እየሳቀ ብለው ነብዩ ዐለይሂ ሰላቱ ሰላም ስለነገሩን ይላሉ ኢብኑ ጀሪር አጥ-ጠበሪ ታላቁ ሙፈሲር ሼኹል ሙፈሲሪን ምን ይላሉ? አላህ ይስቃል ብለን እናጸድቃለን ይላሉ። በርካታ ሰለፎች አሉ። እንደው ለናሙና ያክል ነው ይሄንን የኢብኑ ጀሪር አጥ-ጠበሪን የሰጠኋቸው። ስለዚህ ይሄ ሰው ምን እያለ ነው? ኢብኑ ጀሪር አጥ-ጠበሪን ጸያፍ ንግግሮች ጸያፍ እምነት ሱብሃነከ ረቢ። እኛ ቁርአን ከመጣ ሐዲስ ከመጣ ሰለፎቹ ከሄዱበት እንሄዳለን። ተመልከቱ ሌላ አልጨምርልክ በደም እንድትጠግብ ኪታቡ ተውሂድ ለኢብኑ ኹዘይማ ምን ይላሉ? ኢብኑ ኹዘይማ እንግዲህ ተመልከቱ ገጽ 563 ላይ ምን ይላሉ? ባብ ብለው ጭራሽ ተተው ዚክሩ ኢስባት ضحك ረቢ ዐዘ ወጀል አላህ Subhanahu Wa Ta'ala እንደሚስቅ ረቢና ዐዘ ወጀል ጌታችን አላህ እንደሚስቅ ብለው ባብ ራሱ አበጅተውለት ይናገራሉ። በል ኑእሚኑ ቢአንሁ يضحك እኛ እናምናለን አላህ Subhanahu Wa Ta'ala ይስቃል ከማ አዕለመነ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ሰላም ልክ እንዳሳወቁን እያሉ ምን ያደርጋሉ? ያስቀምጣሉ ነው። ግልጽ ነው አይደለ? ይህ እንግዲህ ኢብኑ ኹዘይማ ናቸው። ኢብኑ ኹዘይማ እንግዲህ እንደሚታወቀው 223 ላይ ተወለዱ ናቸው። አያችሁ እኛ ሰለፍ ነው የምንጠቅሰው። ሰለፍ እየጠቀስን አላህ እንደሚስቅ ምናሰብተው። ተመልከቱ አንድ ሰለፍ አይጠቅስም። አንድ ሰለፍ ይሄ ሰውዬ ግን ለአቂዳው አንድ እንኳን ሰለፍ አይጠቅስም። አቡ ሱለይማን አልኸጣቢ አለ እሳቸው 319 የተወለዱ ናቸው። ሰለፍ አይደሉም። ሐታ ኢማሙ ነወዊ አለይሂ ረህመቱላህ እንግዲህ ኢማሙ ነወዊ እንኳን ቢሆኑ ግልጽ ነው አይደለ? ቁርአን ሐዲስን የሰለፎችን አቋም ተኻልፈው ከመጡ አንቀበላቸው። ግልጽ ነው አይደለ? ኢማሙ ነወዊ አለይሂ ረህመቱላህ ትልቅ ኢማም ከመሆናቸው ጋር ነገር ግን በአንዳንድ ጉዳዮች ላይ ተእዊላቶች ተገኝቶባቸዋል። ስለዚህ በዚህ ጉዳይ ላይ
የከሳቸው ቀውል የማንና የሰለፎችን ቀውል ነው የምንቀበል ማለት ነው። ሰለፎች የሄዱበትን መንገድ ነው የምንሄድ ማለት ነው። በዚህ ጉዳይ ላይ ኢማሙ ነወዊ ዐለይሂ ረሕመቱላህ እና ማንኛውም ሰው ቢሆን በአንዳንድ ጉዳዮች ላይ ተእዊላቶች ውስጥ ገብቶ ከሰለፎች ጋር ከተጋጨ አንቀበልም። የዛን ሰው ንግግር የዛን ሰው አንቀበልም። እኛ ለአላህ ሱብሓነሁ ወተዓላ ባረከላሁ ፊኩም ያሰበተውን እናሰብታለን ከማንም ጋር ሳናመሳስል። ነብዩ ዐለይሂ ሰላቱ ወሰላም የነገሩን እናጸድቃለን ከማንም ጋር ሳናመሳስል። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። አላህ የሚመስል ነገር የለም። አላህ ሰሚና ተመልካች ነው። ኢዘን ተመልከቱ፣ ልብ በሉ። አላህ ይወዳል ስንል እንደ ፍጡር እንዳልሆነ ሁላ፣ አላህ ያያል ስንል እንደ ፍጡር እንዳልሆነ ሁላ፣ አላህ ይሰማል ስንል እንደ ፍጡር እንዳልሆነ ሁላ አላህ ይስቃል፣ ነገር ግን እንደ ፍጡር አይደለም። هذا والله أعلم. وصلى الله على نبينا محمد وعلى آله وصحبه أجمعين. ሼር ኮፒ ሊንክ አድርጉ።